ተነስተን በቻናል ተከታታዮች እንደታባችሁ ግሮማራ ነው እንደታሪካቸው መጣሁት ማይክሮሶፍት ኤክሴል ላይ ዴድላይን ትራከር የምትመለከቱት ማለት ዴድላይን ትራከር እናዘጋጃለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ለጓደኞቻችሁ ሼር እያደረጋችሁ አብራችሁን ቆዩ። ዴድላይን ትራከር ለማዘጋጀት ምንድነው የምናደርገው? በመጀመሪያ የዚህ አይነት ዲው ዴት ያለው ቀኖች ያስፈልጉናል። ለዚህ ጋር ደግሞ የምትመለከቷቸው አይተሞች ለምሳሌ ሶፍትዌር ላይሰንሶች ሊሆኑ ይችላሉ ወይም ደግሞ የሆነ ፕሮዳክቶች ሊሆኑ ይችላሉ። የነሱ ዝርዝር ያስፈልገናል። ይህን ካዘጋጀን በኋላ ሪሜኒንግ ዴይቹ የቀሩት ቀናቶች ምን ያክል ናቸው የሚለውን በዚህ በምትመለከቱት አይነት በቁጥርና በጽሁፍ እንዴት ማዘጋጀት በቀላሉ እንችላለን የሚለው ነው ዛሬ አብረን የምንመለከተው። አብራችሁኝ ነው። ይህን በቀላሉ ቶሎ ለመስራት አይተሞችን ኮፒ ላድርጋቸው። ከዛ ከላይ ያሉትን ሄደሮችን ልውሰድ። የአይተም ሊስቶች ለምሳሌ ፕሮዳክታችሁ ሊሆን ይችላል የነሱ ሊስቶች ቀን ደግሞ እዚህ ጋር እናስገባ። ለምሳሌ 2025 ላይ ነው አሁን ያለነው 0507 ነው 10 አድርገው። ለምሳሌ 2025 0510 ሚል አዘጋጀው አንድ ቀን። ይሄን ድራግ ስታደርጉት የተለያዩ ሰኬንሳቸውን ጠብቀው ቀናቶች ይቀመጣሉ። ወደፊት ያሉ ቀናቶች ያልደረሱ ቀናቶች ናቸው እነዚህ። ለምሳሌ 0507 አንዱን ላድርገው የዛሬውን ቀን ቱዴይ የሚለውን እንድናገኝ ማለት ነው። 07 አደረኩኝ። ያለፈባቸው ቀናቶች ደግሞ 1 2 ላዘጋጅ። ለምሳሌ ከ7 በፊት ያሉ 05 ሊሆን ይችላል 03 የፈለጋችሁትን ቀናቶች እንደዚህ ካስገባን በኋላ ቀናቶቹ ገና ካላለፉ አረንጓዴ እንዲያደርጋቸው፣ ቀኑ ደግሞ ዛሬ ከሆነ ብሉ ከለር እንዲኖረው፣ ቀኑ ካለፈበት ደግሞ ሬድ እንዲያሳያቸው እናዘጋጃለን እሱም ማለት ነው። ይሄን ለማዘጋጀት ዚጂ ላይ ራይት ክሊክ ታደርጉና ፎርማት ሴል የሚላለ ፎርማት ሴል የሚለውን ትመርጣላችሁ። ከዛ ከስተም የሚለው ጋር ትገቡና ከስተማይዜሽን እንሰራለን። በመጀመሪያ ምንድነው የምናደርገው? እቺ ምልክት ከኮምፒውተራችሁ ላይ ትጫናላችሁ። ግሪን የሆኑትን ለማስገባት ግሪን ብላችሁ እንደዚህ ታይፕ ታደርጋላችሁ። ከዛ ትዘጓታላችሁ። ስፔስ አድርጋችሁ ጀነራል ስትሉ ቀኑን በቁጥር ያመጣልናል ማለት ነው። ከዛም በኋላ ምን እናደርጋለን? ስሪ ይመጣልኝ። ለምሳሌ ስፔስ ካደረግኩ በኋላ ከዚህ በኋላ ኮቴሽን ውስጥ days remaining የሚለውን እንጽፋለሁ። አሁን 3 days remaining የሚለውን ግሪን የሆነውን በዚህ አይነት መልኩ መጻፍ እንችላለን ማለት ነው። ይህን እየደጋገምን ለሌሎችም ማስገባት እንችላለን። ከዛ መጨረሻ ላይ ሴሚኮለን እናደርጋለን እንደዚህ። ይህን ከዛ ከሞዱን ይሄን ኮፒ ላድርገው ድጋሚ ለመጻፍ። ከዛ ስፔስ አድርጌ ፔስት ላድርገው። ከዛ ሁለተኛው ያለፈባቸው ነው። ስለዚህ ሬድ አድርገዋለሁ። ከዛ days remaining የሚለውን ደግሞ days overdue ይላል ማለት ነው። ይሄን ያክል ቀን አልፏል ማለት ነው። ስለዚህ ሬድ አደረኩኝ። ይሄን ጽሁፍ በተመሳሳይ መልኩ ጻፍኩኝ። ከዛ days overdue አደረኩኝ። አንድ ነው የሚቀረን today የሚለውን ለመስራት ደግሞ ምን እናደርጋለን? እቺ ምልክት አስገባለሁ። ከዛ ብሉ ከለር ነች ብሉ ብዬ ታይፕ አደርጋለሁ ማለት ነው። እሷን ዘጋታለሁ። ከዛ ስፔስ አድርጌ በኮቴሽን ውስጥ today ብዬ ጽፋለሁ። ከዛ ከጻፍኩኝ በኋላ የቀረኝ ምንም ነገር የለም። ኦኬ እላለሁ። ኦኬ ካልኩ በኋላ ፎርሙላችን ምንድነው የሚሆነው? እኩል ይሆናል እናደርግና ይሄ ዲው ዴቱ ሲቀነስ የዛሬው ቀን ነው የሚሆነው። ስለዚህ ቱዴይ አደርጋለሁ። ቱዴይ የምትለውን ፈንክሽን እጠቀማለሁ። እቺን እንደዚህ አደርጋለሁ ማለት ነው። ከዛ ኢንተር ስጫን 3 days remaining የሚለው በዚህ አይነት መልኩ መጣልኝ ማለት ነው። ሌሎቹን ድራግ አድርጌ እንደዚህ ውጤታቸው ማየት እንደዚህ በቀላሉ እንችላለን ማለት ነው። ከዛ በምትፈልጉት መሰረት ፎርማቲንጋችሁን አስተካክላችሁ መጠቀም ትችላላችሁ። ለዛሬ ያዘጋጀሁላችሁ ነበር። አብራችሁኝ ስለነበራችሁ አመሰግናለሁ። መልካም ጊዜ ይሁንላችሁ።